የተወደዳችሁ በዓለም ዙሪያ የምትገኙ የሁሉ ገበያ አድማጭ ተመልካቾች ትኩስ የባህር ማዶ መረጃዎችን ይዘን ቀርበናል። ሁላችሁም ላይክና ሰብስክራይብ በማድረግ ማድመጥ ጀምሩ። በቅድሚያ ዋና ዋናዎቹ ዩክሬን ፖክሮቭስክን ለሩሲያ አስረክባለች። የፑቲን ወታደሮች ከተማን በታንክ መብረራቸው ተዘግቧል። ዜሌንስኪ ፖክሮቭስክ በሩሲያ በ170 ሺህ ወታደሮች መወረሯን አምነዋል። ዲሚትሪ ሜድቬዴቭ ፖክሮቭስክ የገቡትን የሩሲያ ወታደሮች ጀግና ብለዋቸዋል። ሩሲያ እያሸነፈች ነው ብለዋል። ይህ እንዲህ ያለ ዓለም በኒውክሌር ሙከራ ስጋት እየተናወጠች ነው። አሜሪካ፣ ሩሲያ፣ ቻይና፣ ሰሜን ኮሪያ በቀጣይ ለሚደረግ ለኒውክሌር ሙከራ ተፋጠዋል። ፑቲን አሜሪካ የኒውክሌር ሙከራ ካደረገች ሩሲያም ወዲያውኑ በመሞከር ምላሽ ትሰጣለች ብለዋል። አሜሪካ የኒውክሌር ጦር መሳሪያ ሙከራ እንደገና እንደምትጀምር ትራምፕ በመግለጻቸው ምክንያት በሀያላን ሀገራት መካከል ፍጥጫ ተፈጥሯል። በዚህ ምክንያት የጦር መሳሪያ ውድድር እንደገና እንዳይጀመር ተሰግቷል። ይህ ስጋት የጀመረው ትራምፕ የአሜሪካን ጦር ኃይል ወዲያውኑ የኒውክሌር ሙከራው እንዲቀጥል ማዛቸውን ከተናገሩ በኋላ ነው። በሌላ በኩል ሌላ ጊዜ የተቀየረው የትራምፕና ፑቲን ስብሰባ ከነጭራሹ ላይካሄድ ይችላል ተብሏል። ሩሲያ የዩክሬን ግዛቶችን ለመውሰድ ያቀረበችውን ጥያቄ ለማላላት ፈቃደኛ ባለመሆኗ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሊያደርጉት የነበረው ከፍተኛ ጉባኤ እንዲሰረዝ ምክንያት መሆኑ ይታወቃል። ስብሰባው በቡዳፔስት ሃንጋሪ ሊካሄድ የነበረ ቢሆንም በሀገሮቹ ከፍተኛ ዲፕሎማቶች መካከል በተፈጠረው ውጥረት የተነሳ ተሰርዘዋል ሲልም ፋይናንሺያል ታይምስ ዘግቧል። ትራምፕ ባለው ሳምንት ከፑቲን ጋር የከንቱ ስብሰባ ማድረግ እንደማይፈልጉ በመግለጻቸው ውይይቱ ሌላ ጊዜ ተላልፎ ነበር። ይህ በእንዲህ እንዳለ ሩሲያ ለአንድ ዓመት ያህል ወደ ፖክሮቭስክ ስትጓዝ የነበረችውን ጉዞ በድል አጠናቃለች። ሩሲያ በዩክሬን ምስራቃዊ ዶኔትስክ ውስጥ ፖክሮቭስክን ለመያዝ ከአንድ ዓመት በላይ ስትዋጋ ቆይታለች። ቀስ በቀስ ያለማቋረጥ በደቡብ በኩል ያሉትን ትናንሽ መንደሮችን ስትቆጣጠርም ነበር። አሁን ፖክሮቭስክ ገብታለች፣ ዩክሬን ወጥታለች። እሁድ ዕለት የዩክሬን ጦር መሪ እንዳሉት ቢያንስ 200 የሩሲያ ወታደሮች በቀድሞ የሎጂስቲክስ ማዕከል ውስጥ አነስተኛ የጦር መሳሪያዎችን በመጠቀም የተኩስ ልውውጥ በማካሄድ ወደ ከተማዋ ዘልቀው ገብተዋል። ዩክሬን ከፖክሮቭስክ የሩሲያ ኃይሎችን ለማባረር ኃይል በማጠናከር እርምጃዎችን እየወሰደች ነው። ሎጂስቲክስን ለማጠናከር እርምጃ እየተወሰደ ነው ሲሉም ስርስኪ ተናግረዋል። ዋናው ቅድሚያ የሚሰጠው ነገር የወታደሮቻችን ሕይወት ማዳን ነው ብለዋል። በአካባቢው የሚንቀሳቀሰው የዩክሬን 7ኛ ፈጣን ምላሽ ኮርፕስ በፌስቡክ ላይ ባወጣው መግለጫ ለከተማዋ ሎጂስቲክስ ማቅረብ ውስብስብ ነው ብለዋል። በሩሲያ የኤፍፒቪ ድሮኖች ምክንያት ለከተማ ሎጂስቲክስ ውስብስብ ነው ብለዋል። ቡድኑ አክሎም ሩሲያ ፖክሮቭስክን ለማጥቃት በአብዛኛው የእግረኛ ወታደሮችን እንደምትጠቀም ገልጸዋል። በሰሜን ምስራቅ 4 ማይል ርቀት ላይ በምትገኘው በማይር ኖግራድ ላይ ታጠቁ ተሽከርካሪዎችን በመጠቀም ሩሲያ ጥቃት እየሰነዘረች ነው ብለዋል። በሌላ መረጃ ትራምፕ የኒውክሌር ፍንዳታ ሙከራዎች እንደገና ለመጀመር እቅዶችን ግልጽ ለማድረግ ፈቃደኛ አልሆኑም። ትራምፕ በሳምንት መጀመሪያ ላይ በማህበራዊ ሚዲያ ላይ እንደጠቆሙት የመሬት ውስጥ የኒውክሌር ፍንዳታ ሙከራዎችን እንደገና ለማስጀመር እቅድ እንዳላቸው ለመናገር ፈቃደኛ አልሆኑም። አርብ ዕለት ትራምፕ ለጋዜጠኞች በቅርቡ ያውቃሉ ሲሉ ምላሽ ሰጥተዋል። የከርሰ ምድር የኒውክሌር ፍንዳታ ሙከራዎችን እንደገና እንደሚቀጥሉ ሲጠየቁ ትራምፕ ማብራሪያ ሳይሰጡ በቅርቡ ያውቃሉ ብለዋል። ይህ በእንዲህ ያለ ዩክሬን በፖክሮቭስክ ልዩ ኃይሎችን አስገብታለች ሲሉ ምንጮች ገልጸዋል። ሩሲያ የዩክሬን ጦርን በአካባቢው እንደከበበች ስትናገር ዩክሬን ልዩ ኃይሎችን በፖክሮቭስክ በተጨናነቁ ክፍሎች ላይ አስገብታለች ተብሏል። በ7ኛው ፈጣን ምላሽ ኮርፕስ ውስጥ ያለ የዩክሬን ወታደር ምንጭ ለሮይተርስ እንደገለጸው ልዩ ኃይሎች ከጥቂት ቀናት በፊት በብላክ ሃውክ ሄሊኮፕተር ወደ ስፍራው ደርሰዋል። ሌላኛው ምንጭ እንደተናገረው ዘመቻው በዩክሬን ወታደር ስለላ ኃላፊ ኪርሎ ቡዳኖቭ ይመራል። ፕሬዝዳንት ቮሎዲሚር ዜሌንስኪ በዚህ ሳምንት መጀመሪያ የሩሲያ ጦር በአካባቢ ከፍተኛ እድገት እንዳሳየ በመግለጽ ካስጠነቀቁ በኋላ ዩክሬን ልዩ ኃይሏን ወደ ፖክሮቭስክ ስትራቴጂካዊ ማዕከል ልካለች። የዩክሬን ልዩ ኃይሎች ከጥቂት ቀናት በፊት በሩሲያ ድሮን እንቅስቃሴ ውስብስብ በሆነ ኦፕሬሽን ብላክ ሃውክ ሄሊኮፕተር ላይ
አርፈዋል ሲልም የሰባተኛው ፈጣን ምላሽ ኮርፕስ ምንጭ ለሮይተርስ ገልጸዋል። በፖክሮቭስክ ውስጥ ያለው ወሳኝ የአቅርቦትና የትራንስፖርት ማዕከል አቅርቦቶችንና ማጠናከሪያዎችን ወደ ምስራቃዊ ግንባር ለማድረስ እንደ የህይወት መስመር ሆኖ ያገለግላል። ፖክሮቭስክ መያዟ ሩሲያ የዶኔትስክን ክልል ሙሉ በሙሉ እንድትቆጣጠርም ያደርጋታል። ዘመቻ የሚመራው በወታደር ስለላ ኃላፊ ኪሪሎ ቡዳኖቭ ሲሆን ወታደሮቹ ሩሲያ ወደ ከበበችው የከተማ አካባቢዎች ገስግሰዋል። ሞስኮ ፖክሮቭስክን ለዩክሬን የአቅርቦት መስመር አስፈላጊ እንደሆነ ትቆጥረዋለች ሲልም ሌላኛው ምንጭ ገልጸዋል። ሮይተርስ ባየው ቪዲዮ ቢያንስ 10 የዩክሬን ወታደሮች ከሄሊኮፕተር ሜዳ ላይ ሲወርዱ ታይተዋል። የዜና ተቋሙ ቪዲዮ የተቀረጸበት ቦታ ወይንም ቀን በገለልተኛ ወገን ማረጋገጥ አልቻልኩም ብለዋል። በሌላ መረጃ ሩሲያ በኢነርጂ ተቋማት ላይ በሰነዘረው ጥቃት ምክንያት ዩክሬን ሞስኮን የኒውክሌር ሽብርተኛ ስትል ከሳለች። የዩክሬን የውጭ ጉዳይ ሚኒስትር ለሀገሪቱ የኒውክሌር ኃይል ማመንጫዎች የውጭ ኃይል ለማቅረብ አስፈላጊ በሆኑ ንዑስ ጣቢያዎች ላይ ሆን ተብሎ የተሰነዘረው የሩሲያ ጥቃት አውግዘዋል። ሚኒስትሩ ዓርብ ዕለት ዘግይቶ ባወጣው መግለጫ ሩሲያ በእንደዚህ አይነት ንዑስ ጣቢያዎች ላይ የታለሙ ጥቃቶችን እንዳካሄደች በመግለጽ እንደዚህ አይነት ድርጊቶች የኒውክሌር ኃይሎችን ደህንነት የጠበቀ አስራ አደጋ ላይ እንደሚጥል በመናገር አስጠንቅቀዋል። እነዚህ ሆን ተብሎ በሲቪል የኃይል ተቋማት ላይ የተሰነዘሩ ጥቃቶች የኒውክሌር ሽብርተኝነትን ምልክቶች የሚያመላክቱ ናቸው ብለዋል። የዓለም አቀፍ የሰብአዊነት ሕግን ከባድ ጥሰት የሚያካትቱ ናቸው ሲልም መግለጫው አክለዋል። ሚኒስተሩ ሐሙስ ዕለት ያወጣውን የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ IAEA ሪፖርት ጠቅሶ እንደገለጸው በዩክሬን ውስጥ ለኒውክሌር ደህንነት ወሳኝ በሆኑ የነዳጅ ማካፈያ ጣቢያዎች ላይ ወታደራዊ እንቅስቃሴ ጉዳት አስከትለዋል። እንደ IAEA ገለጻ በደቡብ ዩክሬንና በክመላንትስኪ የኒውክሌር ማመንጫዎች አቅራቢያ የሚከሰቱ ክስተቶች እያንዳንዳቸው ወደ ውጭ የኃይል መስመር እንዳይገቡ አድርገዋል። በሪቭኔ የሚገኘው ሶስተኛው ተቋም ከአራቱ ሪአክተሮች ውስጥ ሁለቱን ውጤት ለመቀነስ ተገደዋል። ኤጀንሲ ለጉዳቱ ተጠያቂው የትኛው ወገን እንደሆነ አልገለጸም። ሩሲያና ዩክሬን በየካቲት 2022 ወረራው ከተጀመረ በኋላ በሩሲያ ኃይሎች የተያዙትን አራት የዩክሬን ኦፕሬቲንግ የኒውክሌር ጣቢያዎችን ደህንነት አደጋ ላይ የሚጥሉ ወታደራዊ እርምጃዎችን በማድረግ በተደጋጋሚ ተካሰዋል። አድማጭ ተመልካቾች የዕለቱ መሰማት የነበረባቸው የባህር ማዶ ትኩስ መረጃዎች እነዚሁ ነበሩ። ለተጨማሪ መረጃ ላይክና ሰብስክራይብ እንዳይረሳ። በሌላ መረጃ እስከምንገናኝ ሰላምና ጤና ከእናንተ ጋር ይሁን።